ዩቲዩብ ላይ ኮንተንት ክሬት ለማድረግ የፈለጋችሁ እና በዩቲዩብ የራሳችሁን ካምፓኒ መክፈት የፈለጋችሁ ዩቲዩብ ላይ ሙሉ ጊዜያችሁን መስራት ፈልጋችሁ ነገር ግን የምትሰማቸው ነገሮች አሉ አይደለ? የዩቲዩብ ለምሳሌ በጣም ጊዜ ይፈልጋል። ሰብስክራይበር ማግኘት 1000 ሰብስክራይበር ማግኘት 4000 ወጪ ያወር መሙላት በጣም ከባድ ምናምን የሚባል ወሬ በዙሪያችሁ ትሰማላችሁ። ከዚህ በፊት ለምሳሌ ዩቲዩበር የሆኑ ሰዎች ሊሆኑ ይችላሉ ይህን የሚያወሩት፣ አሊያ ደግሞ እንዲሞክረው ዝም ብለው የሆነ ጓደኞቻቸው ጋር አይተው እናንተን ሊያወሯችሁ ይችላሉ። በዚህ ጊዜ እናንተ ተስፋ የመቁረጥ ስሜት ይኖራቸዋል። ብለው ያንን እንኳን ተስፋ ባትቆርጡ ትሞክሩትና ከሁለት ታይም ጋር አያችሁት በኋላ መልሳችሁ ተስፋ ትቆርጣላችሁ። ምክንያቱም ዩቲዩብ እንደምታውቁት ምንድነው ጊዜ የሚፈልግ ድርጅት ወይም ደግሞ ስራ ነው። ዩቲዩብ ማለት በጣም ትልቅ ድርጅት ነው። ጊዜ ይፈልጋል። በስነ ስርዓት ኮሚትመንት ይፈልጋል። አይናችን ከሱ እንድንነቀል አይፈልግም። ከዛ ውጭ ግን ምንም አይነት ኢንቨስትመንት የሚፈልግ ስራ ግን አይደለም። ባለችን ትንሽዬ ስልክ ወይም ደግሞ ባለችን ትንሽዬ ካሜራ ዩቲዩባችን መጀመር እንችላለን። ነገር ግን አንድ ትልቅ ነገር ያስፈልገናል ዩቲዩብ ለመጀመር። የኔ የመጀመሪያ ዩቲዩብ እንግዲህ ከ4 ዓመት በፊት ነበር ጀምሬ ነበር ሀሾ ቲቪ የሚባል ማለት ነው። እዛ ጋር አንዳንዴ ኦፍ ነበርኩ፣ አንዳንዴ ኦን እየሆንኩኝ በጣም ረዥም ዓመት ቆይቻለሁ። ብዙም ያን ያክል ትኩረት ሰጥቼ አልሰራሁትም። ዩቲዩብ አስቀያሚነቱ እዚህ ጋር ነው። ትኩረት ካልሰጠን እሱ ይረሳና ከረሳን ይረሳና። 4 ዓመት አካባቢ ነው የጀመርኩት። ከዛ ልክ እንደጀመርኩት አካባቢ በ2 ወር ኦር በ3 ወር ውስጥ ነው 1000 ሰብስክራይበር የገባሁት ነበርና ከዛ ዎቺንግ አወሩ ግን አልደረሰልኝም፣ አልሞላም ነበረ። ከዛ በኋላ እኔም በሌላ ስራ ቆየው ተወኩት ማለት ነው። ቆይቼ ከ2 ዓመት ወር ከ3 ዓመት በኋላ ደግሞ መልሼ ጀመርኩትና በተከታታይ ቪዲዮዎችን መስራት ጀምር በደንብ ሲይዘው ዩቲዩብ ልክ እንደ ድርጅት ኮሚትድ ሆኜ ያዝኩት። በተከታታይ ቪዲዮዎችን መስራት ጀምር ከአንዳንድ ወደ 1200 ወር 1300 ሰብስክራይበር ጨመረልኝ እዛው ማለት ነው። ዎቺንግ አወሩም በጣም እያደገ ሄደ። አጋጣሚ ሆኖ ግን በሌቦች ተነጠቅኩኝ። ሀሾ ቲቪ የሚባል ቲቪ ማለት ነው። አሁን ሌቦች ጋር ነው ያለው። እስካሁን አልተመለሰልኝም። ተጻጻፍኩ ነው አልተመለሰልኝም እስካሁን። ከዛ በኋላ ያሰብኩት አንድ ፕሮግራም ስለነበረው ዩቲዩብ ላይ መስራት ያለብኝ የራሴ እንትን ስለነበረኝ ያለ ማስኬድ የግድ ዩቲዩብ ቻናል ስለሚያስፈልገኝ አቅጣጫ ሚዲያን ከፈትኩ። አቅጣጫ ሚዲያን ስከፍት በአንድ ወር ውስጥ ሞኔታይዝ አደርጋለሁ ብዬ ነው የተነሳሁት እና ለብዙ ሰዎች እምነት ነበረ። የማይመስል ነው። 1000 ሰብስክራይበር እና 4000 ወጪ ያወር ከባድ ነው። ያው እንደምታውቁት አብዛኛው ዩቲዩበር ያውቀዋል ይሄንን። የተለያዩ ቴክኒኮችን ካልጠቀም ትንሽ ይከብዳል። ቪዲዮ ጋር ተመልሳችሁ ማየት ትችላላችሁ። በ30 ቀን ዩቲዩባችንን ሞኔታይዝ የማድረግ ቻሌንጅ ምናምን ብዬ ሰርቻለሁና በዛ በጣም በተከታታይ በሳምንት 5 ቪዲዮ ምናምን መልቀቅ ጀመርኩኝ። እንደምታዩት በ2 ወር ውስጥ ነው። አልተሳካልኝም። እንግዲህ በአንድ ወር ውስጥ የሚለው አልተሳካም። በእርግጥ ቪዲዮ ጋር ምን ብያለሁ፣ በዚህ አንድ ወር ካልተሳካ በ2 ወር ውስጥ ግን እናሳካዋለን ብዬ ነበርና አንድ ወር ውስጥ አልሞላም፣ አልተሳካልኝም። በ2 ወር ውስጥ ግን 1000 ሰብስክራይበር ሞላ። ተመስገን አልኩኝ። 1000 ሰብስክራይበር በ2 ወር ውስጥ የሞላ የኔ አቅጣጫ ሚዲያ ማለት ነው። ይሄን ሳደርግ ግን ኖርማል ከባድ ሳይሆን ቀርቶ ሳይሆን ከባድ ነበረ። በጣም እንትን አለው። በሰዎች ተሰደቡ ትችላላችሁ። ኢግኖራንስ አለ። የምታምኗቸው ሰውም ላይ ከባድ ነው። ብቻ ምንድነው ያደረግኩት? ቴክኒካል ያደረግኩት አንደኛ ያ ይዤ የመጣሁት ኒሽ ወይም ደግሞ ኮንተንት ወሳኝ ኮንተንት ነበረ። ታለንት ሾው ለማቅረብ ነበረ። በዛ ያን ማስታወቅ የጀመርኩት። በዚህ ኮንተንት እንኳን ሆኖ ያን ያክል ሰብስክራይበር ማግኘት ትንሽ ይከብድ ነበር። ከዛ በኋላ ምንድነው ያደረግኩት? ሾርቶችን መልቀቅ ማለት ነው። በነገራችን ላይ አዳዲስ ዩቲዩበር ከሆናችሁ እዚህ ጋር ልነግራችሁ የሚፈልገው ነገር አዳዲስ ዩቲዩበር ከሆናችሁ ሾርት ቪዲዮዎችን በደንብ ልቀቁበት። እንዴት ነው የምንለቀው ሾርት ቪዲዮዎች እና የሚለውን አይ ቲንክ አንድ ቪዲዮ ሰርቻለሁ። እዛ ጋር ሄድና እዩት። ሾርት ቪዲዮዎች እንዴት መለቀቅ እንዳሉ እናንተ ራሳችሁ ክሬት ልታደርጉ ትችላላችሁ። ሾርት ቪዲዮ አያ ደግሞ የተሰሩ ዩቲዩብ ላይ የተጫኑ ዩቲዩብ አዲስ ህግ ስላመጣ እነዛ መጠቀም ትችላላችሁ። እነሱ እዛ የለቀቁ ሰዎች የሚፈቅዱላችሁ ከሆነ መጠቀም ትችላላችሁ። ያንን ዩቲዩብ ጋር ጭኘዋለሁ። በዛ እዩትና እንደዛ ያደርጋችሁ መልቀቅ ትችላላችሁ። እርግጠኛ ነኝ የምነግራችሁ እነዚህ ሾርት ቪዲዮዎች ሰብስክራይበር ያመጡላችኋል። ዎቺንግ አወራችሁን ለመሙላት ደግሞ ሾርት ቪዲዮዎችን ከሎንግ ቪዲዮዎቹ ጋር ኮኔክት ማድረግ ማለት በዛ አድርጋችሁ ማምጣት ትችላላችሁ ሰብስክራይበር። የኔ ትልቁ ሚስጥር እዚህ ጋር ነበር። ሾርት ቪዲዮዎችን በተከታታይ በቀን 6 ሾርት ቪዲዮ ለቅ ነበር። በነዛ ነው 1000 ሰብስክራይበር የሞላው። በቀን እስከ 90 ማክሲመም 90 በአንድ ቀኑ 90 ሰብስክራይበር አግኝቻለሁ። አዲስ ናችሁ ተነስታችሁ ምንም አታውቁት ሰው በቀን 90 ሰብስክራይበር ማግኘት ይሄ ታምር ነው። ለኔ ታምር ነው እንግዲህ ለእናንተ አላውቅም። ስለዚህ በዚህ አካሄድ 1000 ሰብስክራይበር ሞላው። እዚህ ጋር የምንላችሁ ነው አዳዲስ ዩቲዩበሮች ወይም ደግሞ ኮንተንት ክሬተሮች ቴክኒካል ሆናችሁ ሰብስክራይበራችሁና ዎቺንግ አወራችሁን መሙላት አለባችሁ። ሰብስክራይበራችሁን ለመሙላት ሾርቶችን በደንብ ተጠቀሙ። ዎቺንግ አወራችሁን ለመሙላት ደግሞ ሾርቶችን ከሎንግ ቪዲዮዎች ጋር ኮኔክት አድርጓቸው። እንዴት የሚለውን ነገር ምናልባት ግራ ከገባችሁ ኮሜንት ላይ አስቀምጡልኝና ሌላ ቪዲዮ መስራት ይችላል በዚህ ማለት ነው። እርግጠኛ ይሄን ካደረጋችሁ በ2 ወር በጣም ከሄደ በ3 ወር ውስጥ ሞኔታይዝ ይሆናል።
ዩቲዩብ ቻናላችሁ ማለት ነው። በደንብ ግን እናንተ ኢንጌጅመንት ይፈልጋል። ዩቲዩብ አሁን ደጋግሜ የምነግራችሁ ኢንጌጅመንት ወይም ኮሚትመንት በጣም ይፈልጋል። አይናችሁ እሱ ጋር መሆን አለበት። ሌላ ወጪ አይፈልግም። ጊዜያችሁን ነው የሚፈልግ ዩቲዩብ። ጊዜያችሁን በደንብ ይፈልጋል። ስለዚህ በዚህ አካሄድ ዩቲዩባችሁን 1000 ሰብስክራይበር እና 4000 ዎቺንግ አወር ማድረስ ትችላላችሁ ማለት ነው። እዚህ ጋር አንድ ትልቅ ፖይንት ልንገራችሁ። የመጀመሪያው ምን መሰላችሁ? ዩቲዩብ አካውንት ስትከፍቱ አንድና አንድ ኒሻችሁን በደንብ መለየት አለ። በቃ ዩቲዩብ እንዲያግዛችሁ፣ አለበለዚያ ዩቲዩብ አያግዛችሁም። ያገኛችሁትን ቪዲዮ ፖስት የምታደርጉ ከሆነ ዝም ብላችሁ የመጣላችሁን ቪዲዮ ፖስት የምታደርጉ፣ ዛሬ የቢዝነስ ቪዲዮ፣ ነገ የቴክኖሎጂ ቪዲዮ፣ ከዛ የሆነ ኢንተርቴንመንት ቪዲዮ፣ ከዛ የሆነ ቪዲዮ የምትለቁ ከሆነ ዩቲዩብ እናንተን ሪከመንድ አያደርግም፣ አያግዛችሁም። ዩቲዩብ ያግዛል። አሁን ዩቲዩብ አግዞኝ ነው እዚህ የደረስኩት። ዩቲዩብ አያግዛችሁም። ሰው ደግሞ ሰብስክራይብ አድርገኝ ብላችሁ ስለምን እዚህ ጋር ከልምድ አንጻር በሌላ ጊዜ በሰፊው ነግራችኋለሁ። ሰብስክራይበር አድርገኝ ስትሉት ከባድ ነው። ኮምፕሮም ሊሆን ይችላል፣ አሊያ ደግሞ ትኩረት ባለመስጠት ሰብስክራይብ ማድረግ ይከብደዋል። ሰው በቃ የሚፈልገው ሲሆን ነው ሰብስክራይብ የሚያደርጋችሁ። አሊያ ደግሞ እናንተን ለማገዝ ቅን የሆነ ሰው ነው ሰብስክራይብ ሊያደርጋችሁ የሚችል እንጂ ብላችሁ ማንም ሰው ብትሉት ላያደርግ ይችላል። ኮምፕሮም ሊሆን ይችላል፣ ላይሆንም ይችላል። የመጀመሪያው ሰብስክራይበራችሁን 1000 ለመሙላትና ዎቺንግ አወራችሁን 4000 ለመሙላት የዩቲዩብ እገዛ ይፈልጋል። ዩቲዩብ እንዲያግዛችሁ ከፈለጋችሁ ደግሞ ኮንተንታችሁን ለይታችሁ ያንም ሁሌም በዛ ዙሪያ መልቀቅ አለባችሁ ቪዲዮአችሁን ማለት ነው። በዛ ኒሻችሁ ወይም በዛ ኮንተንት ዙሪያ ሁሌም የምትለቁ ከሆነ ከ3 ወይም ከ4 ቪዲዮ በኋላ ዩቲዩብ አናላይዝ ያደርግና ከዛ በኋላ ወደ ሰዎች ያደርሳል። እናንተን የሚፈልጉ ሰዎች ጋር ያደርሳል ቪዲዮአችሁን። ሰዎቹ ደግሞ ሰብስክራይብ ያደርጋል። የመጀመሪያው ይሄ ነው። ኮንተንታችሁን ወይም ደግሞ ኒሻችሁን በደንብ ለዩና በዛ ኒሽ ወይም ኮንተንት ዙሪያ ሁሌም ቪዲዮ ስሩበት። የተለየ ያገኛችሁ ሁሉ አትፖስቱ። ይሄ ጥቅሙ ምንድነው? ዩቲዩብ እንዲያግዛችሁ ማለት ነው። ሁለተኛው ደግሞ ተምብኔላችሁ ትልቅ ወሳኝነት አለው። በደንብ አድርጋችሁ ተምብኔላችሁን ስሩት። ለምሳሌ የኔ የበፊቱ ያሾችም ጋር ተምብኔሉ ዛፍ ማቻል አልጨነቅበትም ነበር። እኔ ቪዲዮ ላይ ባይዘ ኤዲቲንግ አሁን ግራፊክስ እና ቪዲዮ ኤዲቲንግ አሰልጣኝ ነኝ። የኔ ዩቲዩብ ላይ የአሾችም ማይታችሁ ከሆነ የዚህም ማይታችሁ ከሆነ የተወሰኑ ኤዲት ማድረገው ነኝ፣ አሊያ ደግሞ ሌሎች ናቸው ኤዲቲንግ ያደርጉልኝ ማለት ነው። ግን አልጨነቅበትም። ስለ ኤዲቲንግ አልጨነቅበትም ማለት ግን ኖይዝ እንዲኖረው አልፈልግም። ኦዲዮ እንዲሰማ እፈልጋለሁ። ከዛ ውጭ ግን እነዚህ ኢፌክቶችን ምናምን መጨማመር እሱ ጋር ብዙ አልጨነቅበትም። የሰው ሲሆን ነው በደንብ ተጨንቄ የምሰራው እንጂ ራሴ ላይ እንደምታዩት ነው። ልክ ይህን ቪዲዮ እንደምታዩት ከወደ ኋላ ሄዳችሁ ብታዩትም ልክ እንደዛ ነው። ያን ያክል አልጨነቅበት። ዩቲዩብ ጋር ሰዎችን ለማያዝ ከፈልጋችሁ ኦዲዮ በደንብ ጥርት ያለ መሆን አለበት። ከተቻለ ቪዲዮም ጥርት ማለት ነው አለበት። ካልሆነ ግን ምናልባት ካሜራችሁ የማይሆን ካሜራ ከሆነ ኦዲዮ ግን በደንብ የሚሰማ ኦዲዮ መሆን አለበት። ከዛ በኋላ ከቻላችሁ የተለያዩ ትራንዚሽኖችን፣ ቴክስት ኢፌክቶችን ምናምን ብትጨምሩባቸው በጣም አሪፍ ይሆናል። ካልሆነ ግን ቢያንስ ቀጥ ያለ ስሙዝ የሆነ ሙቭመንት ያለው የተዘበራረቀ አይዲያ የሌለውና ሰዎች የሚፈልጉት አይነት ነገር ከሆነ ኦዲዮ በደንብ የሚሰማ ከሆነ ይበቃ፣ በቂ ነው። ሰው ማየት ይችላል ይሄን። ስለዚህ ይሄን አድርጉ። ቪዲዮ እንዲያይላችሁ ሰው ምን ማድረግ አለባችሁ? ተምብኔላችሁ ምርጥ መሆን አለበት። በደንብ ብሎ ዲዛይን የተደረገ አሪፍ ሆኖ የተሰራ መሆን አለበት። ሰው ተምብኔሉን አይቶ ነው ወደ ቪዲዮ የሚገባ። ስለዚህ ተምብኔላችሁ ሰዎችን የሚስብ የሚማርክ መሆን አለበት ማለት በቃ ሁለቱን ነገሮች ካስተካክላችሁ በቂ። ኒሻችሁን ትመርጣላችሁ፣ ተምብኔላችሁን ታስተካክላላችሁ። በእነዚህ ሰዎችን ማግኘት ትችላላችሁ ማለት ነው። የቪዲዮ ኤዲቲንግ ጥራት ትልቅ ነገር ነው፣ ግን ቪዲዮ ኤዲቲንጉን ቀስ እያላችሁ ማምጣት ትችላላችሁ። ለምሳሌ ቀጥራችሁ ማሰራት ትችላላችሁ። አሊያ ጊዜ ሲኖራችሁ፣ አሁን ጊዜ ስለሌለኝ ነው ዝም ብዬ እንደ ነገሩ ኤዲት አድርጌ የምለቀው። ጊዜ ሲኖራችሁ በደንብ ኤዲት ማድረግ ትችላላችሁ። እንደዛ አለ። ስለዚህ በእነዚህ በሁለቱ በደንብ ስሩ በእንትን ማለት ነው። ትልቁ ነገር ሰብስክራይበራችሁን ለመሙላትና ዎቺንግ አወራችሁን ለመሙላት ግን ሾርት ቪዲዮዎችን በደንብ ተጠቀሙ። ምናልባት እንዴት እንጠቀማለን የሚል ጥያቄ ካላችሁ ፓርት 2 ይሰራልን በሉኝ ኮሜንት ላይ እሰራላችሁ። ዛሬ ይዤ የመጣሁት ኢኒሻሊ ዜሮ ዲጂታል ቢዝነስ ነበር።